ማሻአላህ ተባረከላህ። እንደዚህ ቆንጆ የሆነ ሊጌማት እንሰራለን ማለት ነው። እንዲሁም በጣፋጭና እንዲሁም በማሊህ አድርገን እንሰራለን ማለት ነው። ጠይብ አሰራሩን እስከ መጨረሻው ተከታተሉኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የሙህላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት አላህ ይጠብቃችሁ። ዛሬ እንግዲህ ሊጌማት ነው የምንሰራው። እዚህ ጋር 3 ብርጭቆ ዱቄት አለኝ ማለት ነው። ነጭ ዱቄት ቀለል ያለ ነው ማለት ነው። ለመስራት ቀላል ነው፣ ሞክሩት። እዚህ ጋር ካሜራ አንዲ መላጋ ካሜራ ተጠቅሜያለሁ ማለት ነው። እና ትንሽ አንድ ተገማሽ ማለት ነው። አላፈጠንኩም ማለት ነው። አንድ እጄ እየቀረስኩ ስለነበረ ማለት ነው። እና እዚህ ጋር ደግሞ ንሻን የተጠቀምኩት ማለት ነው። 2 መላጋ ንሻ ተጠቅሜያለሁኝ። እናንተስ እንደ ብዛቱ ማለት ነው 3 እንደዛ አድርጉት። ይሄን ይመስላል ንሻ ነው ማለት ነው ያደረኩት። ከዛ በመቀጠል ሱካር እናደርጋለን ማለት ነው። ሱካር እንዲሁም 2 መላጋ ተጠቅሜያለሁ ማለት ነው። ትንሽ ጨመር አድርጌበታለሁ። 3 አድርጉት ለማንኛውም እንዲሁም ጨው ተጠቅሜያለሁ ማለት ነው። ትንሿ መላጋ ያው እንግዲህ እንትን ተጠቅሜያለሁ ስጋ አልዋን ማለት ነው። አስፈር ተጠቅሜያለሁ የምግብ ማለት ነው። ሳይበዛው ማለት ነው። ትንሽ ለሆነ ያሳመርልናል ማለት ነው። ትንሽዬ ይሄን ይመስላል ማለት ነው። ለምግብ የምንጠቀመው ማለት ነው። እሱ ነው። ከዛ እናዋሂደዋለን ማለት ነው። ሁሉንም በደንብ እናዋሂድና ያው እንግዲህ በጣም በደንብ ከዋሃድን በኋላ ውሃ ነው ማለት ነው። እኔ ውሃ የተጠቀምኩት በጣም ባርድ ሳይሆን በጣም ባርድ ያልሆነ በጣምም ቀዝቃዛ ያልሆነ ማለት ነው። ለሰስ ብል ጥሩ ነው። ያው እንግዲህ ካሁን በኋላ ያው ውሃ ነው እያያችሁ ማለት ነው። በአንድ ጅጌ ሰውርኩኝ ስለነበረ አልተመቸኝም በደንብ ለመቀረጽ ማለት ነው። ያው እንግዲህ እዚህ ያው በደንብ አጅናውን እየነገርኩ ነው ማለት ነው። ጀዋሉ ላይ ይመስለኛል እርድ የበዛበት ይመስላል አልዋኑ ማለት ነው። ግን ትንሽዬ ናት አይታችሁኛል ያረኩትን በጣም ትንሽዬ ናት። ከዛ እዚህ ጋር ያው እንግዲህ 1 ሰዓትም እንደ ቤታችሁ ሙቀት ማለት ነው። ይሄን እንደዚህ ኮፍ ሲል እንደዚህ በዚህ መልኩ ኮፍ ብሏል ማለት ነው። ወደ ገዲ ዘይት አግለናል። ከዛ እዚህ ጋር እንግዲህ ወደ ጠበሳው ማለት ነው። በመላጋ ዘይት እንዳይዝብን መላጋዋን ትንሿ መላጋ ማለት ነው። ዘይት እያስነካን በጎን ሰሃን ላይ አድርገን ማለት ነው። ከዛ እንደዚህ በእጃችን እንትን እያልን በመላጋ እየወሰድን እናደርጋለን። ያኔ አንድ አይነት እንትኑ እንዲሆን ማለት ነው። ትልቅና ትንሽ እንዳይሆን አንድ አይነት እንዲሆንልን ማለት ነው። ጠይብ በዚህ መልኩ እንግዲህ መጥበስ ጀምር ያለው ማለት ነው። እንደዚህ እየተንከባለሉ ነው። ያምራሉ። እስከ መጨረሻው ተከታተሉ። ያው እንግዲህ ይሄን ይመስላል ማለት ነው። ከዛ የምንሰራው አሁን ጣፋጭና ማለህ ነው የምንሰራው። ታየው ጣፋጭና ማለህ ነው አሁን እየሰራሁ ያለው ጣፋጭ ነው ማለት ነው። በሽራም እንዲሁም በነስትላ መጠቀም ትችላላችሁ። ያን መጨረሻ ላይ አሳያችኋለሁ። በዚህ አጋጣሚ ሁላችሁም ወደው አበረታቱኝ ማለት ነው። አበረታቱኝ። ሀይቅ አይከፈልበትም ማለት ነው። አንዳንድ ነገር ኢንሻአላህ እናንተ ይጠቅማችኋል ወይም እንደዚህም ከኔ ጥሩ ነገር ነው ለእናንተ ብዬ ካሰብኩት ይዤላችሁ እመጣለሁኝ። እኔ ቆየሁኝ ማለት ነው። ብዙም አልተመቸኝ ቪዲዮ ለመልቀቅ ሀቂቃ
5000 ቤተሰብ እያለኝ ይሄን ያክል ችላ ማለት ጥሩ አልነበረም። ኢንሻአላህ ከም በኋላ ቢዝኒላህ በቻልኩት ቢያንስ በ8 ቀን አንድ ጊዜ ጥሩ ቪዲዮ ለመልቀቅ እሞክራለሁ። ያንን ደግሞ እናንተም ደግሞ እያበረታታችሁኝ ማለት ነው ኢንሻአላህ። ያው እንግዲህ ይሄን ይመስላል፣ ያምራል። ደግሞ አንድ አይነት ሆኖልናል። ኮራዎቹ አንድ አይነት ሆነዋል ማለት ነው። ትንሽ ተለቅ አልሆነም፣ አንድ አይነት ነው። ይቀጥላል ማለት ነው። ያው እንግዲህ መጨረሻ ላይ የምጠቀመው ምንድነው መሰላችሁ? ኩዝበራ ማለት ነው። ኩዝበራው በአቅዶንስ ወይም ኩዝበራ ካላችሁ ምንድነው የሚባለው በአማርኛ? ወላሂ እንጃ፣ በአረብኛ ነው ማለት ነው። ለማንኛውም በአቅዶንስ ወይም ኩዝበራ ካላችሁ እሱን ትፈጩና ማለት ነው። እንደዚህ ማለት ስትፈልጉ ማለት ከፈለጋችሁ ግማሹን ከሰራችሁ በኋላ ግማሹ ላይ ታረጉበታላችሁ ማለት ነው። በአቅዶንስ ከትፋችሁ ከዛ በደንብ ታማሰላችሁ በኋላ ያው እንትን ማለት ነው መጥበስ ነው ማለት ነው። እንደጠበስ ነው ላይ እና በጣም አሪፍ ነው። ደግሞ ብዙም እንትን ደግሞ አስፈሩን ደግሞ ይሄን ሎንም ከመጠቀም ካልፈለጋችሁ ማለት ነው እኔ ተጠቀምኩት እንትን ተጠቀሙ። ካስተር የሚባለው ምንድነው የሚባለው? እንዲህ ንሽ አይነት ሆኖ ካስተር እሱንም መጠቀም ትችላላችሁ። እሱም ሎኑን ቀየር ያደርገዋል ወደ አስፈር ማለት ነው። ቢጫ አይደለ? አዎ ቢጫ ያደርገዋል ማለት ነው። ያኔ ሎኑ ያምርላችኋል ማለት ነው። ካስተር ከሌላችሁ ደግሞ እንደዚሁ ይሄንን አልዋን መጠቀም ትችላላችሁ ማለት ነው። እና እንደዚህ ያው ጌማቱ ሀቂቃ በጣም ነው የሚያምረው። እና ደግሞ እንትን እንዲል የሆነ እንዲደርቅላችሁ ማለት ነው። ከሽ ከሽ እንዲል ያው ነሻው ወሳኝ ነው ማለት ነው። ቤኪንግ ፓውደር እንዳታረጉልን ነው እንትን ስለሚለው ማለት ነው። ቤኪንግ ፓውደሩም ስለሚያለሰልሰው ቤኪንግ ፓውደር አትጠቀሙ። እንግዲህ አላሁ አለም። እዚህ ጋር እንግዲህ ያው እንዳልኳችሁ በአቅዶንስ ኩዝበራ ነው የተጠቀምኩት ማለት ነው። ትንሽ በቀረኝ አጅና ላይ እሱን እንደዛ አድርጌ አማሰልኩትና ማለት ነው። ያው እንደተለመደው በደንብ አማስለውና ከዛ እንደተለመደው እናንጠበጥባለን ማለት ነው። ወደ ዘይቱ ጎራዎቹን እንሰራለን ማለት ነው። እንደዚህ ከሆነ ከዛ የራሱ የሆነ እንትኑን እንደዚህ ማልህ የሰራ ነው መብለያ ያለው የራሱ የሆነ ማለት ነው። ሑመር የሚባል ካወቃችሁት በሱ ይበላል። በጣም አሪፍ ነው ማለት ነው። ከሱ ጋራ ይሄዳል ማለት ነው። አማ ጣፋጩን በፈለጋችሁት ማድረግ ትችላላችሁ እናንተ ሽራም ሱካር ሰርታችሁ ማለት ነው። በነገራችን ላይ ሽራ ሰርቻለሁ ግን እኔ ረስቼዋለሁኝና ቪዲዮ ላይ ያላስቀምጥኩላችሁም ነው። ኖርማሊ ቀላል ነው ሲጀመር ማለት ነው። እሱ ለምሳሌ 2 ብርጭቆ ስኳር ከተጠቀማችሁ ያው ለአንዴ አይደለም ሰርታችሁ ታስቀምጣላችሁ ማለት ነው። 2 ብርጭቆ ስኳር ካረጋችሁ 1 ብርጭቆ ታረጋላችሁ ማለት ነው። ከዛ በደንብ ከፈላ በኋላ አንድ ሄል 2 ሀባ ሄል ተጠቀሙ ጥሩ ነው። እና እንደው መጨረሻ ላይ ግማሽ ሎይሙን አስሩበት ማለት ነው። ግማሽ ሎይሙን እንትን ብላችሁ አርጉበት ማለት ነው ጨምቃችሁ እና በጣም የሚያምሩት ጎራዎች ሀቂቃ ማለት ነው። አንድ አይነት ነው የሆነ ትልቅ ትንሽ ያልሆነው ማለት ነው። በጣም አሪፍ ነበረ። እንደምታዩት በጣም ነው የሚያምረው። ቀለል ያለ ነው፣ ትወዱታላችሁ። ሰርታችሁ ሞክሩት ማለት ነው። በነገራችን ላይ አሁን ጾመኛ ነን አይደለ? አዎ ረመዳንን ነው ጊዜ ለጌማት የምንሰራው ረመዳን ነው ማለት ነው። አሁንም ጾምን አስመልክቶ ይናፈቀን ማለት ነው። አሳምቡሳና ለጌማት ምናምን እና እንደዚህ ቀለል ባለ መልኩ የሚያምርዬ ቆንጆ የሆነ ለጌማት ሰርታችሁ መጠቀም ትችላላችሁ ማለት ነው። እና አበረታቱኛ፣ እየሰማችሁኝ ነው? አበረታቱኝ ሀቂቃ ኢንሻአላህ። እኔም ደግሞ ያው እንዳልኳችሁ
በጥሩ ነገር ልመጣለሁኝ። እናንተም ደግሞ እያበረታታችሁኝ ማለት ነው። ታውቃላችሁ እንትን ዳቦ ቆይ ማሰራላችኋለሁ ማለት ነው። ያው ዳቦ ከበላው ለራሱ ቆይቼ እንደ ኢትዮጵያ አድርጎ ማለት ነው። ዳቦ ሞ የኤሽ ምናምን ሳሞሌ ሳይሆን እንደ ሀገራችን ዳቦ ማለት ነው። እና ኢንሻአላህ ሰርቼ አሳያችኋለሁ ማለት ነው። ቪዲዮ ሰራላችኋለሁኝ ካደረሰኝ ማለት ነው። እና ይሁን እንዴት እንደሚያምሩ ማለት ነው። ያው እዚህ ጋር ሁሉም ይሄ ነው በቃ የማለፉ ማለት ነው። እንግዲህ ወደ መጨረሻው እየሄድን ነው እና ዱአ አድርጉ። በቃ በዱአ አሰቡኝ እኔንም ማለት ነው። አሁን ላይ ኢባዳ ሰዓት ነውና ወደ አላህ ይበልጥ የምንቀርብበት ሰዓት ነው። እቺ 10 ቀናት ቀላል አይደለችም ሀይቃ ማለት ነው። ሀጃጆችንም አላህ በሰላም ሰርተው ለሀገራቸው ደግሞ ያውቃቸው ማለት ነው። እኛንም አላህ መልካም ስራችንን ይቀበለን። አላህ መልካም ስራችንን ይውደድልን። ዱአ አድርጉ ማለት ነው። ያሰብነውን አላህ እንዲያሳካልን አይደለ? ሁላችንም የራሳችን የሆነ ሀሳብ፣ ፍላጎት፣ እቅድ ያለንና አላህ እኛንም ያሰብነውን አሳክቶልን በሀገራችን ላይ የተረጋጋ ህይወት አላህ እንዲሰጠን ዱአ አድርጉ ማለት ነው። ቤተሰቦቻችንን በያሉበት አላህ ይጠብቃቸው እና ዱአ አድርጉ ለማለት ነው። ላስታውሳችሁ ነው በዚህ አጋጣሚ በመልካም ነገር በዚክርና ወደ አላህ በመብቻ ወደ አላህ በሚያቀርብ የኢባዳ አይነት ወደ አላህ በመቃረብ ያው ይቺን ጊዜ በቻል ነው ማለት ነው። በርግጥ በአረብ ቤት ስራ ሊኖር ይችላል፣ ሊበዛብን ይችላል። ግን ቢሆን ግን ለዱንያ እየለፋን አይደለ? ቀን ሌሊት እየፈጋን አይደለ? ለብር ሲባል ለዱንያ ሲባል። ስለዚህ በቻል ነው ደግሞ ቢያንስ በዚክር መበረታታት አለብን ማለት ነው። ያው እንግዲህ ሀባይቢ መጨረሻ ላይ ደርሻለሁኝ። እዚህ ጋር ይሄ እንግዲህ የምታዩት ሲም ጥቁር አዝሙድ አድርጌበታል። ጥቁር አዝሙድ ነው የሚባለው። ይሄ ምንም አልተጠቀምኩም። ይሄ እንደሆነ ማለት ነው። ሽራ አላረኩበትም። እዚህ ጋር ግን ሽራ አድርጌበታለሁ እና ጥቁር አዝሙድ ተጠቅሜያለሁ ማለት ነው። በጣም አሪፍ ነው ሀቂቃ ማለት ነው። ቆንጆዬ ነው። እንደዚህ በንስትላ ማድረግ ትችላላችሁ። ንስትላ አድርጋችሁ ጥቁር አዝሙድ ማድረግ ትችላላችሁ ማለት ነው በነገራችን ላይ እና በጣም አሪፍ ነው። ሰርታችሁ ተጠቀሙት ለማለት እወዳለሁኝ። የዛሬ ቪዲዮ ይሄን ይመስል ነበረ። ሰላም ሁኑልኝ። በያላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።